ራታ ለማዳን ብዙ ነገር ሆኗል፣ ብዙ ነገር አድርጎለታል። እሷም እያመሰገነች ነው። ያ ጊዜ ራሱ የምትሄድ ቦታ ስታጣ ዳጊ እንደ ወንድሜ ነው ማየው እና እሱ ጋር ማረፍ አለብኝ ብላ ያፌት ሲያሳድደው ጊዜ ከያፌት ስታመልጥ ጊዜ ዳጊ ጋር ነው ያረፈችው ማለት ነው። በጣም ደስ ይላል። ምን አለበት ሁሌም እንደዚህ ተደስቶ ቢኖሩ። ጠላቶች ከለነሱ ተኝቶ አድሩምና ለኤፍራታ ቤዛም ተዘጋጅታለች፣ ያፌትም ተዘጋጅቷል። ያፌትም የራሴን ካላረኩ ሞቴ ነው መርጦ እያለ ነው። ይሄ ምኞት እንጂ መቼም በህልም መሆን አለበት እንጂ ኤፍራታ ሞትን ትመርጣለች እንጂ የእሱን አትሆንም። ባለፈውም የፈረመችው ወይ የሆነ ነገር አቅዳ ይሆናል እነሱን ለማዳን ለጊዜ እንጂ መቼም ቢሆን ከጥላት ጋራ መኖር አትችልም ማለት ነው። ያፌት ደግሞ እንደሚታወቀው የፍቅር ልብ የለውም፣ የጥላቻና የበቀል ልብ እንጂ። አሁን እሱ የቤተሰብ በቀል ናታን ላይ እየወጣ ነው። ናታን እንዳይደሰት ስለሚፈልግ ብቻ ኤፍራታን ማግባት ይፈልጋል። ግን ደግሞ ይሄ ናታን ዛሬ ቀን ስሰማ በጣም ተናደደ። ያ ቀን ጽዮን ወደ ሴቶቹ እንድትቀላቀል ብቻ ስለው እየሰማ ማለት ነው። ውዶቼ እንደዛ ነበረ።